ሰላምታ የሞንትጎመሪ ካውንቲ ፐብሊክ ስኩል ማህበረሰብ ሁሉ የዛሬው ናው ዩ ኖ የተባለው አሁንማ ታውቃላችሁ የተባለው መልእክት ስለ ወቅቱ ስለ አየር መቀየር ነው። ወደ ክረምት እየገባን ነው። ይሄንንም ለማለት እኛ ስለ ትምህርት ቤት ለምናሳውቃችሁ ስለ መከፈት ስለ መዘግየት ስለ መዘጋት አለርት ኤምሲፒኤስ በተባለው ፈጣን መልእክት በላኪያችን በቴክስትና በኢሜል እንድንልክላችሁ እንድትመዘገቡ ነው። ወቅቱ አሁን ነው። ኤምሲፒኤስ መድረክ ገብታችሁ አለርትስ ALERTS ማስጠንቀቂያዎች ወይ ማሳወቂያዎች ማለት ነው። እሱን ከፈለጋችሁ መመዝገቢያው ይመጣል። በዚህም ስትመዘገቡ እኛ በቅድሚያ ልናሳውቃችሁ የምንፈልገው ውሳኔ ለመዝጋት ለመዘግየት ወይ ልጆቹን ቶሎ ለመልቀቅ ስንወስን ከካውንቲ ጋር እየተከታተልንና እየተማከርን ነው። ቅድሚያ የሚያሳስበን የልጆቹ ደህንነት ነው። ይህም ሲሆን በከለር ኮድ ነው የምናሳውቃችሁ። አረንጓዴ ማለት ሙሉ ቀን ትምህርት ቤት በሰዓቱ ይከፈታል ማለት ነው፣ በሰዓቱ ይዘጋል። ቢጫ ማለት 2 ሰዓት ዘግይቶ ይከፈታል። ሰማያዊ ሲሆን ደግሞ ልጆቹ ቀደም ብለው ይለቀቃሉ ማለት ነው። ኦሬንጅ ትምህርት ቤት ተዘግቷል፣ ሰራተኞች ግን ከኦንላይን በቴሌወርክ ይሰራሉ ማለት ነው። ቀይ ማለት ትምህርት ቤት ተዘግቷል፣ መስሪያ ቤት ሁሉም ተዘግቷል ማለት ነው። ደህንነታችሁን ጠብቁ፣ አደራችሁን ተመዝገቡና ስለ ትምህርት ቤት መከፈትና መዘጋትና መዘግየት በፍጥነት እንዳናሳውቃችሁ። ናው ዩ ኖ አሁንማ ታውቃላችሁ። እናመሰግናለን።